እናቴ ልንገርሽ። ኦኬ ለአንቺ ማክበር ኦኬ ሶሪ ማለት ችግር የለውም። ዴዚ ልጅሽ ናት፣ አንቺም እናቷ ነሽ። ይቅርታ ተባባሉ፣ ችግር የለውም። ይኸው ዴዚ በጣም እንደምትወድሽ ያስ አንቺ መጥፎ ስትናገር አላወኩም። ግን ሊንዳ ቅድም ስትሰድባት ወጥቼ ነው አስገቢ ስላት ልንዳ አከብርሻለሁ አላስገባሽም ብላ እየሰደባት ነበሩ። በግሩፕ ተሰብስቦ ይለሰን እሺ፣ አንዴ ልንገርሽ፣ ልጨርስ። እሺ ትጨርሻለሽ። እየሰደቧት ነበሩ፣ በጣም እየሰደቧት፣ ብልግና ስድብ፣ በቃ የሌለ ስድብ እና አይ ፌር ነው ያለሽ፣ ትክክል ነው ያለሽ ወይ? እነሱ ይኸውልሽ ትክክል ሊሆኑም ይችላሉ። ለምን መሰልሽ እናቷን እዛ ድረስ አውጥታ ማውራት እኔ አንድ ሀሳብ ልስጥሽ። እኔ የዴዚ ስለሆን ቆይ ያቺ አንደኛው እህታችን ቆይ አንድ ነገር ክሊር ላድርግላችሁ ለሁላችሁም። እኛ የምንኖረው አሜሪካን ሀገር ነው። ገና ለገና 18 19 20 23 ስለሆንሽ ወተሽ አትወረወሪም ባዶ እጅሽን። ልጅቷ እስከ 24 ዓመት ድረስ ፈርስት ኦፍ ኦል እኔ ያለሁበት ስቴት በእኔ ኃላፊነት ስር ነው ያለችው። ትምህርት ቤት ሃፍ ኮሌጅ ሰከንድ ይር ሆና ነው ከእናንተ ስትገባ ያቆመችው ትምህርቷን። እና ውጪ ብዬ በጥላት ሺ ሃዝ ናቲንግ ምንም የላትም። መንገድ ላይ ነው የምትሆነው፣ ሆምለስ ነው የምትሆነው። እና ቁጥር ይሄ ነምበር ነው 1920 is a number you can go get a job minimum wage job ነው ሰርተሽ የምትኖሪው። እንትን ፋስት ፉድ ምናምን እንደሱ ሆና እንድትኖር ነው የምትፈልጉት። ልቀቂያት የምትሉኝ እኔ እኮ ምንም ህይወቴን ሰጥቼ ነው ለሷ። አዘሯ ይቅርታ ልቀቂያት ያልኩሽ እኮ አይደለም። ትክክል እኮ ነሽ አንቺ። ላንቺ ለልጅሽ ያለሽ አንዴ ሜላቴ ላንቺ ያለሽ ለልጅሽ ትክክል ነሽ። እስከ 24 ዓመትም ልጅሽ መስጠትም አለመስጠትም ያኔ ያንቺም ነው። እሷ ከፈለገች ግን መብት አላት። አንቺ እንደ እናት ቆይ እናቴ እንደ እናት መምከር አለብሽ። ትክክል ነሽ። እንደዚህ ሁኚ፣ አዎ እንደዚህ እንድትሆኚ አልፈልግም። ትክክል ነሽ። ኦኬ ግን ሰው እየሰደባት ያንቋሻሻት ደግሞ ኖ እነሱ ትክክል ናቸው። ምክንያት አላቸው፣ መብታቸው ነው። መብታቸው አይደለም። በቃ አንቺ እናት አለችም ከፈለግሽ አውጪ ከፈለግሽ እናት አለችም። አንቺ መብታቸው አይደለም። እሷም እናቷን ወታ የገበናዋን ውጭ መጻፍ የለባትም። እሷ የምትለው ነው ያልጻፍኩም አካውንቴን ፓስወርዱን ሰው ነው የሚያውቀው ብላለች። ለዚህ ነው እኔ ተዋት ኦኬ ለኔ ሃፒ ነኝ። ብንጣላም ሰዋት will make up the next day እና እንደሱ ነው። እሺ እኔ አንዴ ሊቁ አንዴ እኔ የዴዚ እናት ስለሆንሽ አከብርሻለሁ። ምክንያቱም ዴዚን እጅግ በጣም ስለምወዳትና ስለማከብራት ዴዚ በማህበራዊ ሚዲያ ላይ ሁሉም ሰው እንደሚያውቃት እጅግ በጣም የምትወደድ፣ የምትከበር፣ የምትፈቀር፣ በኢትዮጵያዊነቷ የማትደራደር እጅግ በጣም ጠንካራ፣ ቆንጅዬ፣ ብርቱ፣ ቤተሰቧን የምትወድ የምታከብር ልጅ ናት። ለዛ ነው በእኔ ዲስፕሊን ስር ስለሆነች ነው። እናመሰግናለን። ራሷን እንደሷ አላደረገችም። የኔ ስራ ነው። አይገቢም 20 ዓመቴን ለሷ ሰጥቼ ነው ትዳር ያልያዝኩት። ገባሽ እኮ ግዴታሽ ነው። እናት ስለሆንሽ ግዴታሽ ነው እንደዛ መሆን፣ ልጅሽን በስነ ስርዓት ማሳደግ። ግን አሁን አንድ ነገር ልሽ የምፈልገው ምንድን ነው፣ እዚህ ጋር የሚከታተልሽ ማህበራዊ ሚዲያ ላይ እጅግ በጣም በርካታ ሰው አለ። የህግ ባለሙያ አለ፣ የጤና ባለሙያ አለ። ይቺ ልጅ ዲፕሬሽን ውስጥ እየገባች ነው። ከባድ ስትረስ ይታይባታል። ፋሚሊ ነን ብለው ወጥረው 21 ዓመቷ ነው። ይቺ ልጅ በራሷ ለመወሰን ቆይ ዜዳ ሚታርኪ አይ ኖ ያንቺ ምክር አያዋጣም። እኛ በተደጋጋሚ አንቺ ላይ እንኳን ቪዲዮ እንዳንሰራ ዴዚ አስቆማናለች። ቪዲዮ እንዳንሰራ የምሬ ነው። ምንድነው የምትሰሪው? ስለኔ ምን ታውቂያለሽ? አይ እዩልሽ፣ አሁን እኔ አልኩሽ የዴዚ እናት ስለሆንሽ አከብርሻለሁ። ግን ስትረስ ውስጥ ልጅቱ እንድትገባ አታርጊያት። ልጅሽን አንቺ ካላከብርሻት ሌላ ሰው አያከብርም። እና የነገ ላይፏ አንቺ ራስሽ ክብር የለሽም። ዝም ብለሽ አታውሪ። እናቷ የዴዚ የኔ ውጤት ነች። እሺ እሱ እኮ አመሰግናለሁ። እናመሰግናለን። በቃ አስወጫት ወደዛ ወረኛ ነው ዝም ብላ እና እንደሱ አይባልም። ወይ ሰውን ራሱ አንቺ ዴዚ ራሱ ቃል አትጠቀም። ዴዚ አሁን ስነ ስርዓት ያላት ልጅ ናት። ይሄን ቃል እንኳን አትናገርም። አንቺ ኃላፊነት ሊሰማሽ ይገባል። ይቺ ልጅ ራሷን ብታጠፋ ወይ አንድ ነገር ብትሆን የምትጠየቂው አንቺ ነሽ፣ እንደ እናት ማለት ነው። እንደዛ አይባልም። ዘይድን አስገቢያት ኮሺ Okay, video ምንም ስሪ ራስሽ ትመለከቻለሽ። Jesus Christ. Okay, Ajibo, please help me, Jesus, please.
ያው ቲና አሁን እንደው ዜዶም ሜላትም አንዴ እንደው ዜድ አውሪ ማነች እቺ ሜላት አስወጫት እናትሽ ክብር የላትም ወደዛ አስወጫት የምትለው ነሰም እንዴ ቲና wants to make a video ምን አይነት ቪዲዮ የምትሰራው ተስራ Can you listen to him please ምን አልከንተ ዜድ ታውራ ዜድ ትንሽ ያስቃል አንዳንዴ እንደውም ይሳሻላል አሁን በዚህ ሰዓት የሚሳቅበት ነገር እኮ አይደለም ይሻላል ይሄ ዲፕሬሲንግ የኔ እናት ይቅርታ እህቴ አሁን እኮ የሚያስቅ አይደለም ያለ ነው ለምን ብትይ ማርያምን ነው የምልሻለሁ እኔ ቅድም አልኩሽ ጅቦዬ እግዚአብሔር ነው የምልያለሁ ዴዚ እየሰደቧት ነው ምናምን ሲል እግዚአብሔርን ሰው ዝፍዝፍ አድርጌ ነው የወጣው ወጥቼ አስገቡኝ ስላቸው እና ከብርሻለን አያገባሽም ብሎ እየሰደቧት ነበር እመብርሃንን እየሰደቧት ነበር እና ለዚህ ለሚሰድቧት ዴዚ ማለት የህዝብ ልጅ ናት ዴዚ ማለት ምስኪን ናት ዴዚ ማለት በቃ ደስ ምትል ፍጡር ናት ሰው አክባሪ ናት በጣም ነው የምላለው ማርያምን ነው የምላለው ዴዚ በቃ ኩል ሴት ናት እና ዴዚ መሰደብ ምን አመጣው በግሩፕ ተሰብስቦ የጃኒ ፎቶ አድርጎ የጃኒ ግሩቦች ሆኖ የምን ግሩቦች ሆኖ ዴዚ ለምን ይሰድቧታል ዋይ ምን አረጋቻቸው ጅቦ ዴዚ እናቷን they feel እናቷን disrespect አድርጋለች አረ ልንገርሽ እሺ አንዴ አትጨርሽ እናቷ ብትሆን በሌላ አንድ ነገር ሜላት ቆይ አንዴ ቆይ ሜላት ስታፕ I swear I'm gonna አሶጫት ዴዚ የዴዚ እናት ሶሪ ዴዚ የምትወጃት ልጅሽ ናት አያገባንም በልጅሽ አዎ አንቺ ሁሉ ነገር ትክክል ነሽ ኦኬ በቃ እሷ አንቺ ባልሽውም እሷ ባለችውም አንቺ በመራቻትም ሊሆን ይችላል ግን ያ ስድብ ትክክል ነው ብለሽ መገመት የለብሽም ያ ስድብ ስታብ ማለት ነው ሳይሆን ትክክል ነው አላልኩኝም ማንኛውም ስድብ አልሽ እኮ ትክክል ናቸው በእነሱ እንትን ትክክል ነው ባልሽ ህዝብ እየሰማ በጣም ይቅርታ እሺ አባባሌ ነው እና ኦኬ እሺ የኔ እናት ኦኬ ላይክ አንዳንዴ እኔ ራሴ ስበሳጭ በቃ ኦኬ ችግር የለውም እረዳሻለሁ እኮ ሳልረዳሽ ቀርቼ እኮ አይደለም እናት ነሽ እረዳሻለሁ እሺ አስጨርሽኝ እናት ነሽ እረዳሻለሁ ማርያምን ነው የምልሻለሁ እናት ነሽ እናቶች ለልጃቸው ሲሉ የማያረጉት ነገር የለም አይኖ አውቃለሁ ግን ዴዚ ደግሞ ስትሰደብ እኔ ማየት የለብኝም ስርዓት ያላት ልጅ ናት ምስኪን ልጅ ናት በቃ የሆነች በቃ እመቤቴን ነው የምልሻለሁ በቃ ትክክል ነሽ ብለሽ ማሰብ የለብሽም እነሱ ትክክል ናቸው ማለት የለብሽም ስታብ ማድረግ አለብሽ ሲሰድቧት ዴዚ እንድትሰደብ እኔ አልፈልግም አሁንም ማንም እንዲሰድባት እንዲያንቋሸት አንቺ እንደዚህ ያልሻት ቆይ አንቺ እንደዚህ ያልሻት ነገ ጠዋት ፎቶዋ ዘቅዝቆ ምን ዘቅዝቆ ነው የፈለገ የሚያደርጓት ለእነሱ ነው ማስቆም ያለብሽ በስልክ ካለብሽም በምን ካለብሽም ስታፕ አትስደቡልኝ ልጄ ማለት አለብሽ እንጂ ትክክል ናቸው ማለት የለብሽም አይደለም ትክክል ናቸው አልኩሽ እናታቸውን ለእናት ለእናት ያላቸው ክብርና ፍቅርን ነው የሚያሳየው ጥግ ድረስ ተናገሯት እናትሽን አክብሪ ነው ያሏት እውነታቸውን ነው እሱን ነው ያልኩት እኔም ዴዚ እናቷ እንድታከብር ነው የምፈልገው እንደሱ አድርጌን ያሳደኳት why she forgetting ነው ይሄው አሁን ቅድም ያለችው ሴትዮ ምን እንደሆነም አላውቅም እነሱ ተቀነባብረዋል በቃ በአይምሯ ተጫውተው አበላሽተዋታል እናቷ እንድትጠላ በእነሱ ምክንያት እየወጣች ትሰቅላለች እና እነ ልንዳ እሱን ሊያቆሙ ነው የታገሉት በቃ ሚስጥር የልጅሽ ሚስጥር እየወጣች ትሰክራለች የልጅሽ ሚስጥር ማውጣት የለብሽም ማን ነው እኔ የልጅ ሚስጥር ምንድነው ያወጣሁት ምንድነው ነው አውዚ እየወጣች ትሰክራለች ማምን ልጅሽ ናት ስጋሽ ናት የወለድሻት ከሆነች ትክክለኛ ሚስጥር ማውጣት የለብሽም ሶሪ ማን መታወሪው አሁንማ ወይስ ቱ ሌት ሁሉ ነገር ወጣ ነው ማለት የለብሽም በቃ ልጅሽ መምከር አለብሽ ጥያቄ አንድ ነገር ካወጣች እሷ እንደ አሜሪካን ካልቸር መስራት ነው listen zed it's not this አሜሪካን ካልቸር ልጅቷ አሜሪካን ካልቸር እና ኢትዮጵያን ካልቸር መሃል ላይ ነው ትራፕ የሆነች ተስራ ነው እና አሜሪካኖች ኦፕን ሆኖ ፌስቡክም ላይ ምናምን የልባቸውን ሼር ያደርጋሉ በእኛ ካልቸር ደግሞ ወደ ውስጥ ነው የምትይዙ አደባባይ አታውጭም ብትታረቂ እንኳን በሽምግልና ምናምን ነው ኮርት ከመሄድሽ በፊት እና ካልቸሩ ነው አደባባይ ላይ ብታወጣ ምንም ችግር የለውም ለኔ ምንም ለውጥ አላመጣውም ቤት ውስጥ እንደምትለኝ ነው ውጭ ያለችው ግን it's okay ልጅ ነች የፈለገችውን ታድርግ she can act like Ethiopian culture or American both ሁለቱም የራሷ ነው ስለዚህ እና ልንዳም ቢሆኑ እና እናቷን ዲስሪስፔክት ስላላከበረች እናትሽን አስከብሪ
ዲፌንድ ሰደመችሽ እንደዚህ ሊንዳ ናት ደግፈሽ ሊንዳ እኮ ቆይ ልንገርሽ ሊንዳ እኮ አሌክስ ለምትወደው እኮ ነው አሌክስ ደግሞ ለዴዚ ነው የሚወደው ዋይ ኦኬ እንደሱ ከሆነ እቺ ልጅ ነው አሌክስ ለዴዚ ነው የሚወደው ሊንዳ ደግሞ ለአሌክስ ትወደዋለች እሱ ደግሞ አይፈልጋትም የሱ ስማት የዴዚ ስማት ነው እንጂ ልጅቷ የምታሳዝንሽ ከሆነ ላቭ ትራይንግል ውስጥ ስትገባ ለምትገፋፏታላችሁ ያቺም አንድ ነገር ሲፈጠር እናት ነኝ ብላ ልጥፍ ትላለች ብቅ ሰው ህዝብ ሁሉ እሷ ምንድነው ከልጅቷ የምትፈልገው ነው የሚሉት ገና እኔ ማአት ሜሴጅ ነው የሚደርሰኝ ስለሷ እኔ መተት ማርገውባት እንደሆነ ማላቅም ልጅቷ ማኒፑሌት አድርገዋት ሊጠቀሙባት ነው it's not gonna go far ግን why don't ለነሱ ለምን አይለቋትም ከሆነ ቆይ እሱ የሚጠቀምባት ከሆነ አደባባይ ላይ እወድሻለሁ አይላትም አደባባይ ላይ ኦኬ እነሱ ፍቅራቸውን ረጋ ብለው አደባባይ ላይ እወድሻለሁ ማለት አንቺ ጠይቆ ኦኬ ላንቺ እኔ ልንገረው ላንቺ መጥቶ ልጅሽ ስጪኝ በሽማግሌም ይሁን ልጅሽ ስጪኝ ይቅርታ ይበልሽ ኦኬ አሌክስ ከአሌክስ ጋር ተነጋግራችሁ ሊሆን ይችላል አላቅም እኔ ግን ዴዚ የሚወዳት ከሆነ ላንቺ ጠይቅሽ ደውዬ ይቅርታ ብየዋለሁ ሜሴጅ ሁሉ ልክ ይቅርታ እናንተ ተፋቀሩ ዴዚ እስካፈቀረች ድረስ ምንም ችግር የለም ብየዋለሁ ሌሎች እሱ ደግሞ ዴዚ ነው የሚያፈቅረው ይኸው እንኪ እኔ በማዕተቤ ኪዳነ ምህረት ዴዚ ነው የሚወደው ሊንዳ ደግሞ አይፈልጋትም እሷ ደግሞ ሊንዳ ደግሞ ታፈቅረዋለች ሊንዳ ደግሞ አይፈልጋትም ዴዚ ነው የሚወደው እሱ አደባባይ ለም ተናግረዋል በዴዚ ምክንያት ለቤት ገብተው ዴዚ ነው ማፈቅረው ዴዚ ነው የምወደው ሊንዳ አርፈሽ ቁጭ በይ ብለዋታል ኦኬ እና ልጅቷ ለምንድን ነው ላቭ ትራይንግል ውስጥ ገብታ እነዚህ የሚጎትቷት አልፈልግም ብላ ባለች ቁጥር ራሷ ታይም ወስዳ ትታረቅ ወይ ትቅር ግን እቺ እናት ነኝ ብላ እትያ በቃ ትላታላት ወዲያው ነው የምታስታርቃቸው ወዲያው ያስፈራሯታል አንድ ነገር ምን ያስፈራሯታል ልጅቷ እኮ ዲፕሬሽን ውስጥ እየገባች ነው በእነሱ ምክንያት እንዴ ባል እንደዚህ ነፃነት ካለው እኔ እንደዚህ ለልጅ አሳልፎ ለእናት አሳልፎ የሚሰጥ አገር ከሆነ እኔ አሜሪካ ባልገባ ይሻለኛል በጎርፍም ይሁን በቢሊየንም ይሁን መጥሽ ትጎበኝናለሽ ወንደኔ ኖ እኔ ነኝ ይኸውልሽ ዘድ እኔ ይኸውልሽ ነይ ካም ሊንዳ ነይ ካም ዝም በይ we need just already she doesn't no don't touch me zed يولش alex I'm talking to zed linda no አየሽ እየሰማቻለች አየሽ እየሰማች ናት ሊንዳ ለንዳ አትፈልገውም አሌክስን እንዴ አሌክስን አንቺ ምን አገባሽ አንቺ ምን አገባሽ ግን ማዘሯ አረ ይቅርታ ማዘሯ ምን ነው አሌክስ ወጆአለሽ እንደ ራስሽን ኖ ተሳስቼ ነው ሊንዳ አሌክስን ታፈቅራቻል አላልኩም አሌክስ ነው ሊንዳን ሁሉንም የሚያፈቅረው አሌክስ እኔንም ሳያፈቅርኝ አይቀርም አንዳንዴ የሚጽፍልኝ ነገር ባለጌ ነው አንዳንዴ እኔን እንኳን አንድ ቀን አግብተሽ አሜሪካን ወሰጂኛለሽ ይሄ ልጅ ባለጌ ልጅ ነው ታዩ ጅቦ ከዚች እናት ነኝ እኔ ማወራ ለልጇ ሪስፔክት የለም አረ እናታችሁ ዘድ ሚውት አርጊ ዝም ብለሽ ሚውት አርጊ ምን ሆነሽ ነው ፈጠንሽ ዝም ብለን ዘድ listen አሌክስ እኔንም እንኳን አሜሪካን አግብተሽ ሰጂኝ ብሏል አንተ አርፈ ተቀመጥ አንተ ባለጌ እንደዛ ብሎሻል ቲና አዎ ልጁ ማንንም ነው ወደድኩ የሚለው አሁን እኔ ያላለው ነገር ቅድም ቮይስ ልከይላለሁ ያልኝን አንጠለጥልሻለሁ ነው ያለው አንጠለጥልሻለሁ ብሎ ነው ይላከልኝ ልከይላለሁ ድምጹን ሰምታ ቲናዬ ምን መሰለሽ አሁን ብዙ ሰው እያየን ነው እንደዚህ አይነት ነገሮች ችግር የለም ህዝብ እንዲያውቅ በኋላ የሚፈጠረው ነገር ይኸውልህ ታይ እኔ ብትረጋጉ ይሻላል ማስረጃ እንድታመጭ ይፈልጋል አንድ ማስረጃ አምጪ እንደዛ ያለሽ ማስረጃ አምጪ አንድ በአንድ እኔ ተናገርኩሽ እኔ ሰይተና ወይት መስዋ አንዴ ሊቃ እንዳታወጪኝ የዲዚና እንዳታወጪኝ አንድ በአንድ ወይት ማስረጃ መስዋ አንዴ ፕሊስ መስዋ ሐሳብ በማርያም ወይት ሁላችሁም ሚታሩ እባክሽ መጀመሪያ የዲዚ እናት ፕሊስ ካጠገቧ ራቅ በይ እኔ ምንም ነገር እንዳታደርጋ ኦኬ what did he say what did you say guy
ምንድን ነው ያለው? እኔ በምናገረው ነገር ምንም ነገር እንዳታደርጋት። ቆይ መሲ አንተ አሁን አንጠለጥልሻለሁኝ ብለህ ቮይስ አላክልኝ። አንተ ባለጌ ዝም በል። አንቺ ለምንድን ነው ያስገባሽው? ሪሙቭ እንዳታደርጊኝ ነግሬሻለሁ። ኦኬ አንደኛ ነገር ኦኬ ብዙ ጊዜ እኔና አንቺ አውርተናል። የዴዚ እናት ቆይ ልንገርሽ፣ ብዙ ጊዜ እኔና አንቺ ተነጋግረናል፣ በውስጥ ፈተነዋል። ምንም ልትግባብኝ ስላልቻልሽ ምንም አማራጭ የምታደርጉትን አልሰማም። ዝም ማለት ትቻለሽ። ተይው አይደለም አሁንም መልስና ሰማሃለኝ። ኦኬ እሺ ተናገሪኝ እውነትን የስ ኦር ኖ በል። ምክንያቱም ቮይስን ሼር አድርጌያለሁኝ ለፖሊስ ሁሉ። ዲድ ዩ ጀስት ቴክስት ሚ ሃፍ አወር አጎ ቮይስ ልከህ አንጠለጥልሻል ብላል አላልክም? አንጠለጥልሻለሁ አይደለም የሚለው ሀቢባ ቤት አንጠለጥልሻለሁ ይላል። ኦፍ ኮርስ ኖ እሱ ሌላ ነው። አሁን ቮይስ ልከህልኝ አየጅ ቮይስ ለምን አታሰሚኝም? ወዝሮ ቲ ነው ቮይስን አሰሚኝ። አንጠለጥልሻለሁ ብላል አላልክም? ኦኬ ቮይስን አሰሚኝ። እንዴ ሊከር ነው ወይስ የስ ኦር ኖ ምንድን ነው ያቅታል? ቮይሱን አሰሚኝ ወይዘሮ ቲና፣ ሌላ አላወራም። ቮይሱን አሰሚኝ። እሺ ቮይሱን አሰሚኝ። ባይ ዘ ወይ ዴዚ ቅርታ የምጠይቀው ነገር በዛውም ያንተ አሰማቸው ያለች እንዳለ አሰማቸው። ኦኬ ኖ አሁን ተው ጋይስ፣ አንድ ይመስዋል አይ ሃቭ ሪስፔክት ፎር ዴዚ ኦኬ። እንዲለቀል ምፈልጋት ልጅ አይደለች። ኦኬ አንደኛ ነገር ዴዚ ይቅርታ የምንጠይቀው ሰው የለም። ሊንዳ ትጠይቃታለች፣ ራሷን ለዴዚ ይቅርታ ትጠይቃታለች። አንቺ ደግሞ 10 ጊዜ እናቷን ብትሆኚ የ21 ዓመት የቀጣሻትን ሰራሽን እያወጣሽ ይቅርታ ትጠይቃታለች። 21 ዓመት ሙሉ በድለሻታችን ልጅ 21 ዓመት ሙሉ ማለት ነው። የአንቺ ገበና ቢወጣ አንድ ፊልም አይደለም 2-3 ፊልም ይወጣል። ገባሻ? እኔ ማውራት ስለማልፈልግ ነው። ተይ ብዙ ጊዜ ነግሬሻለሁ። ተይ ቤተሰቦቼን አትንኪ፣ እህቴን አትንኪያት፣ እኔን አትንኪ ብዙ ጊዜ ነግሬሻለሁ። እና 21 ዓመት ሙሉ ምን እንዳረግሻት በቪዲዮ አለ፣ ሌላው ቢቀር በድምፅ አለ። ኦኬ እኔ ዴዚ እናቷ ትቀርባታለች ቢሆን ምንም ነገር ማውራት የማልፈልጉ የነበረው ገፋፍተሽ ግን እያወራሽ ነው። ረሳሽው እንደ ኢትዮጵያ ላይ በቀን አንድ ጊዜ ምግብ ስትሰጫት ረሳሽው ይህን ሁሉ ገበናሽን። አሞራው ኦኬ አሞራው አሰሚኝ፣ ችግር የለውም። እጂ እስማዕል አሞራው ሓደ ነገር ክስበይ ከም እጂ ዴዚ ክትዛረብ ዝግባእ ሕራይዶ ኦኬ ብሩዳ ኦኬ ነውሪ በቃ ከምዚ ይዛረቡ ንስኻ ሕጂ ኩሉ ሰብ ይሰማዓሉ፣ ኩሉ ሰብ ይፈልጣሉ እንታይ ከም ዝካየድ ተረዲካ ፍጹም ትናገር ይብልካ። ንስኻ ዘለካ ነገር ንዓ ጥራሕ ሙሽ ትፈትዋ ኣለኻ ፍቅርካ ክትገልፅ እምበር ካልእ ዘረባ ኣያድሊ መሲ እውን ክትዛረብ ኣያድሊ ማንም ሰው ምን መሰለክ ልንገርክ ብዙ አይደለም እኔን አይደለም ልንገርክ ጅቦ ማርያምን ቤተሰቦቼን በሙሉ ነው የተሰደቡት። እኔ ግን ከዚች ልጅ ጋር ፍቅር ስላለ ቆይ ልንገርክ ላስረዳህ እኮ አዎ ስለሷ ነው ላስረዳህ የፈለኩት። ሌላ አይቻልም። እኔ ከዚች ልጅ ጋር ፍቅር ስላለኝ ፍቅር ባይኖረኝ እኔ ቤተሰቦቼ ሲሰደቡ፣ ሀገሬ ሲሰደብ፣ ህዝቤ ሲሰደብ፣ ማንነቴ ሲሰደብ ዝም አላልኩም። ልልም አይገባም። ፍቅር ስለሆነብኝ ሁሉ ነገር ቺዝም ያልኩት ገባ። እችን ልጅ ደግሞ ለአጭር ጊዜ እንደሰው የምፈልጋት እንደ ሌሎች ወጣቶች የምፈልጋት አይደለሁም። እስከ መጨረሻ ጊዜ ከእሷ ጋር እንድትቀጥል ስለምፈልግ ነው ገባ። ይሄ የድሮ አባባል እኔ አይገባኝም። እናቷ ካልወደደች አይሆንም፣ አባትየው ካልወደደ አይሆንም ምናምን የሚባል ነገር እኔ ጋር ዘር ይሰራ። እኔ ነኝ ማገባት እሷን፣ እሷ ደግሞ እኔን የምታገባው ገባ። በትዳራቸው ማርም እናትየው ጋር ከኛ ጋር ትኖር ማርያምን። እኔ ቤተሰቦቼ በሙሉ ልንገርህ ወይት ሊቀ ሰማኝ ወንድሜ ማርያም ቤተሰቦቼን በሙሉ ጠይቃቸው ከጫፍ ከአያቴ ጀምሮ ማለት ነው በሙሉ ነው የተቀበሏት። ማርያምን አሌክስ እጂ አንተን ብቻ ውደዳት ነው የተባልኩት። ማንም የከለከለኝ ሰው የለም። ማርያምን እያልኩክ ነው። እኔ መጥፎ ነገር ማውራት አልፈልግም። እናቴ ትሙት ባወራ ብዙ ነገር ይወጣል። ወይዘሮ ቲና አሁንም ልጅቷን እባክሽ ስትረስ አታርጊባት በማርያም። ነገች ልጅ የሆነ ነገር ብትሆን አንቺን የሚቆጭሽ ማንም አይቆጭም። እኔ እናቴ ትሙት እያልኩሽ ነው። ነገች ልጅ ህይወቷ ላይ አንድ ነገር ብታደርግ አንቺን የሚቆጭሽ እና ተይ ይሄ ሁሉ ገበናሽም ለራሱ ዝም ያልኩትን እኮ መውጣት ይችል ነበር። እናቴ ስትዘቀዘቅ እነ ሊንዳን ሰብስበሽ ስታስድብኝ እኮ መውጣት ይችላሉ። ግን የልጅቷን ነገር ስለሚያሳስበኝ ነው ምንም ነገር ማውራትም አልፈልገው። ኦኬ
ይሄ የሶሻል ሚዲያ ህዝብ ሰደበኝ አልሰደበኝ እኔ ህይወቴ ላይ ምንም የሚያመጣው ነገር የለም። ተሳድቦ ነው የሚቀረው። ገባሽ? እናቴ የተዘቀዘች ደግሞ በህይወት ብኖራ ደግሞ ከማንም በላይ ከፍ ብላ እየኖረች ነው። እንደና ስለማከብርሽን 3-4 ጊዜ ተይ እባክሽ አትፈታትኝ፣ ስራ አለኝ፣ ህይወት አለኝ ልምራበት፣ ቤተሰቦች እየተቆጡኝ ነው፣ ለምንድን ነው የምታሰድበኝ እያሉኝ ነው ያልኩሽ። ይህን ጊዜ የለመንኮች ለማንም ፈርቻ አይደለም፣ ፍቅር ሆኖብኝ ነው። ማርያምን ለማንም ፈርቻ አይደለም። እናቴ ትሙት እኔ ሳወራ የድሮ ቪዲዮዎችን ላክልሽ፣ እንደኔ የሚሳደብ እንደኔ የማወራ ሰው አልነበር። ማርያምን ማለት ነው አሞራው እና እባክሽ ወይዘሮ ቲና በማርያም ልጅቷን ተያት። በቃ ይበቃሻል። 21 ዓመት ሙሉ በቃ ይበቃሻል። ማርያምን አትፈልጋትም፣ ላኪያት። እኔ ማርያምን ላኪያት፣ ችግር የለው። አሞራው እየሰማኝ ነው። ያ ጁ እየሰማው ነው። እስቲ አንዴ አሁን አንተ ማሰብም ማውራትም ካለብህ ስለ ዴዚ ብቻ ነው። እሷን ታውራታለህ፣ እሷ ጋር ትግባባለህ። ደግሞ እናቷ ጋርም በማውራት በመግባባት እንጂ ምንም ብትል መቻል አለብህ፣ መስማት አለብህ። ግን በቃ አንተ ይህንን በቃ አልፈለገችም የሆነ ነገር ትናንትና ራሷ ነች ጅቦ ማርያምን ራሷ ነች ትናንትና ወጥታ የተናገረችው። እስካሁን ድረስ ለአሌክስ ራሱ ወጥተን ወይ አንዴ መሲ አሁን አሞራው አንተ ታዋርደው ማለት ነው። ኢቭን ማለት ነው እኔ ምንም አልመሰለኝም። ትናንት ዋው ገብቼ ብዙ ቪዲዮዎች አሉኝ ማውጣት እችላለሁኝ ብያቸዋለሁኝ፣ ግን አላወጣሁትም። ምንም አላልኩም። እሷ ራሷ ናት የጀመረችው ለማለት ነው። ገብታ እኔንም እሱንም ስትነካካን ስለነበረ ነው እያወራ ያለው። አሁን ይሄ ጉዳዩ የአሞራው ጉዳይ የማንም ሰው አይደለም፣ የአንቺም የዜድም አይደለም። አንተ ማውራት ያለብህ ዴዚን ነው። መወያየትም መነጋገርም ካለብህ አንተ ነህ። እናቷ ጋርም ተቀራርበህ ማውራት ካለብህ ስሜታዊ አንዴ ሊጨርስ እናቷ ስሜት ውስጥ ገብታ ይሆናል። የሚፈጠረው ነገር አይታወቅም እንደ እናት ምናምን። አንተ በቃ መቻል አለብህ። አፍቃሪ አይደለ? መቻል አለብህ። መስዋዕትነት መክፈል አለብህ። ብዙ ነገር ማሳለፍ አለብህ። ቀርበህ አውራ። ብጠላህም ብትርቅህም ምንም ቢፈጠርም በቃ ፍቅር አይደል? እውነተኛ ፍቅር አይደል? በቃ መስዋዕትነት ትከፍላለህ። ታውራ። እሷ ጋር ተቀራረቡ። ከእናቷ ጋር ደግሞ ለመግባባት ሞክር። ምንም ብትል ምንም ብትናገር ምንም አይነት መጥፎ ነገር ሳትናገር ተግባባ፣ አውራ ከእናቷ ጋር። ሌላ እየመጣችሁ እዚህ የምታሽቃብጡ የምታለቀልቁ እዚህ አያስፈልግም። ምንም ልትል ትችላለች። አንተ ዴዚን ትወዳታለህ። እሷ ቲና የዴዚ እናት ነች። አውራት። ልትርቅህ፣ ልትቦልክህ፣ ልትሰድብ ምንም ልትል ትችላለች። አውራት በቃ እናቷንም እሷንም በስነ ስርዓት ማውራት አለብህ። በቃ ይህንን መስዋዕትነት እንጂ ከሌላው ጋር ተደርቦ ባክ ነገር እኮ አለ። ጅቦ ዝም ብለህ እያወራን ማርያምን ይገባኛል። ብዙ ነገር አውቃለሁ። አልገባክም? ማርያምን ተው። አሞራ ብዙ ነገር አውቃለሁ። ብዙ ነገር ስለማቅ ነው አሞራው። ከዚህ በፊት ቲናንም አውርቻታለሁ። በዚህ ጉዳይ አልገባም ብዬ ነው። ጅቦ ማርያምን ሶሻል ሚዲያ ላይ የወጣ ፍቅር ትዳር እንደማይዘልቅ አውቃለሁ በደንብ አድርጌ ማለት እኔ እናቴ ትሙት ዴዚ ያልሞከረችው ነገር የለም። ለእኛ እኔና እሷን ፒስ ለማስፈጠር ብላ ኢቭን ቴሌግራም ግሩፕ ከፍታለች። ኦኬ ብዬ ችግር የለውም ለዴዚ ደስ ለማስበሰል ብዬ ነው እዛ ቴሌግራም ላይ ገባ እንጂ እኔ እኮ ማንም ሰው ጋር ግዴታ እኮ ያለኝም ከማንም ሰው ጋር መነጋገር ገባ ሰው። እቺ ደግሞ ወይዘሮ ቲና ደግሞ የዴዚ እናት ነች። የዴዚ እናት ማለት ደግሞ የኔ እናት ማለት ነው። ምንም የሚቀይረው ነገር የለም። ያስፈራረዋት ነገር ደግሞ ምንም የለም። ቮይስን በሙሉ ልታመጣው ትችላለች። ተይኝ መጨረሻ ሲመረኝ ከትናንትና በፊት አውርተን ወደ ኖርዌይ ከመምጣቴ በፊት ስዊዘርላንድ እያለው አውርተን እባክህን ይህ 21 ዓመቷን ተዋት ከኔ ጋር ታሳልፍ ተባብለን እሺ ተባብለን ተነጋግረን ምናምን ወራው ለራሱ የሚሰቀጥጥ ማለት ነው። ገባ ደስ ብሎኝ አይደለም ሶሻል ሚዲያ ወጥቼ ተጣሏቸው። በቃ በትናንትና ባወራቸው ነገር ልንገርህ ቤተሰቦች ደፍረህ ስለሄድክ ነው አሁን ከሀገር ቤት የወጣሁን የተባልኩት። ማርያምን አሞራው እየሰማኝ ነው። ብዙ ነገር ሰምቻለሁ፣ ብዙ ነገር አውቃለሁኝ። አሁን እኔ የምልህ ማለት ነው እንደ ወንድምነት አንተ ማድረግ ያለብን መስዋዕትነት ሁሉ ትከፍላለህ። በቃ ትወዳታለህ፣ እሷን ታስረዳለህ፣ ከእናቷ ጋር ለመግባባት ትሞክራለህ። ምንም ልታርቀ ትችላለች። መነጋገር ነው እስከ መጨረሻው ድረስ። በቃ ተወዳት የለ እናቷ ነች።
የፈለገችውን ነገር ልትል እናት ነች። የሚሰማትን ለማድረግ ትሞክራለች፣ እዛም ትጥራለች። እኔ አውቃለሁ አንተ ያንን ሁሉ ነገር መስበር አለብህ። ከእሷ ጋር ብቻ ከእናቷ ጋር ብቻ ሌላ ሰው ማስገባት ሶሻል ሚዲያ መውጣት እንትን ነው መፍትሄ ነው። በቃ ወጥ አይደለ? አንተ እርሳው፣ አትመልስ፣ ለማንም አትመልስ። ለእናቷም አንዳንድ ሰዎች ሊገፋፉ ይችላሉ እንድትናገር እናቷን ምናምን። ይህን በቃ ስበር፣ በቃ ዝም በል። ማውራትም ካለብህ እናቷን አክብረ እሷን አክብረ በስነ ስርዓት ያለው ይበል ህዝቡ። ማንም መጥቶ ያውራ በስነ ስርዓት ምንም ፍጹም ሳትሳሳት እናቷንም አክብረ እሷንም አክብረ በቃ ያለውን ነገር እስከ መጨረሻው እንሄዳለን። እንትና እንደዚህ ያለች እናቷ ያስመረረች የሚባል ነገር የለም። እናቷ ነች፣ እናቷ ነች። 4 ነጥብ በቃ